ፊልሙ ሲጀምር ሃን የሚባል መልካም ፍቅረኛው አሊስን በተደጋጋሚ ይቅርታ ይጠይቃታል። ምክንያቱ ደግሞ በስራው መጨናነቅ አንቨርሰሪያቸውን ረስቶ ስጦታ ስለሰጣት ነበር። አሊስ በምላሹ አንተ ባትሰጠኝም እኔ ግን ላንተ ስጦታ አለኝ ብላ እርጉዝ እንደሆነች ትነግረዋለች። ሃንም በመገረም እኔ እና አንቺ እኮ ምንም አድርገን አናውቅም ሲላት፣ አሊስም አሁን አውቃለሁ የልጅ አባት ግን አንተ ሳትሆን ሌላ ሰው ነው ትለዋለች። ይህ ዜናም የሃንን ልብ ይሰብረዋል። እሺ ቆይ ተወጂዋለሽ ግን ሲላት፣ አሊስም በዝምታ ትመልስለታለች። ከዚህም የልጇን አባት ከሱ በላይ እንደምትወደው ተረድቶ ተሰናብቷት ይሄዳል። በሌላ በኩል ናቦ የተባለች ቆንጆ ወጣት የቲቪ ማስታወቂያን ትሰራለች። ጓደኛዋ ታንም ዳይሬክተሩ ሲሆን ጂን ደግሞ የድርጅቱ ባለቤት ነው። ናብንም በጣም ይወዳታል። ያለውንም ኃይል ተጠቅሞ የማይሆን ቦታ ይነካካታል። ናብም ሰውየውን ብጠላውም ምንም ግን ማድረግ የምችለው ነገር አልነበረም። ከስራ በኋላም ታንና ናብ አብሮ ወሬ ይጀምራሉ። ታንም መኪናውን ሊሸጠው እንደሆነ ሲነግራት እሷም ለረጅም ጊዜ መኪና የመግዛት ፍላጎት ቢኖራትም ውድ ስለሆነባት ሀሳቧን ትተው እንደነበርና አሁን ላይ ግን ትንሽ ገንዘቡ ስላለ ለምን ያልገዛም ብለው ይስማማሉ። ሃንም ከፍቅረኛው ጋር በመጣላቱ ድብርት ውስጥ ሆኖ ስራ መስራት ያቅተዋል። ወደ ቤቱ ሄዶ ትንሽ ለማረፍ ሲል ጓደኛው ፒት እንዲገናኙ መልእክት ይልክለታል። ፒትም ጓደኛው ያለበት ሁኔታ ስለሚያውቅ እንዲዝናና ነበር የጠራው። ነገር ግን ሃን ሳይመልስለት ይቀራል። ቤቱ ሲገባም እናቱ በረባ ባረቦ ትጨቃጭቀዋለች። ሃንም ሀሳቡን ቀይሮ ጉዞውን ወደ ፒት ቤት ያደርጋል። በሩ ጋር ሲደርስም ሌላ መኪና ቁሞ ያያል። ሃንም ክላክስ ቢያደርግ ሰሚ ስላጣ ከመኪናው ወርዶ ባለመኪናውን ሊያናግር ሲሄድ ናቡም መኪናዋ ስለተበላሸ ማንቀሳቀስ እንዳልቻለች ትነግረዋለች። እሱም ለመርዳት ከኋላ ይገፋላታል። በመጨረሻም መኪናዋን አስነስታ ሳታመሰግነው ትሄዳለች። ሃንም ተገርሞ ምን አይነት ሰዎች ናቸው ምስጋና እንኳን የማያቀርቡ እያለ ሳለ ናቡ እየሮጠች ትመጣለች። አይን ላይን ሲተያዩም ሃን ደርቆ ይቀራል። በልቡም በስተመጨረሻ አገኘሁሽ ብሎ ወደ ኋላ ይመልሰናል። ሃን ገና ተማሪ ነበር። አዲሱ ትምህርት ቤቱም ጋር ለመጀመሪያ ጊዜ ይቀላቀላል። ቢሆንም ግን ታላላቆቹ አመፀኞች ገፍተውት መነጸሩን ያስጥሎታል። ኑብም መነጸሩን አንስታ በቀስታ ታለብሰዋለች። እሱም ወዲያው በፍቅሯ ይወድቃል። ኑብም የ5 ዓመቱ ታላቁ ናት። ስሙም ዩኒፎርሙ ላይ ስላልነበር በቅጥል ስም ቤቢ ብላ ትጠራዋለች። ለትንሽ ጊዜም ሲያወሩ ከቆዩ በኋላ ከኪሷ ብራዝሌት አወጣ ለሃን እያሰረችለት። ከዚህ በኋላ ጓደኛዋ እንደሆነ ነግራው ትሄዳለች። ከዛ ቀን ጀምሮ ሃን ልቡን ያስረክባል። ወደ አሁኑ ሲመለስ ናብ ስለረዳኝ አመሰግናለሁ ብለው ትሄዳለች። ሃንም ያለችውን ሳይሰማ ባለበት ደርቆ ይቀራል። ኑብ በዚህ በኩል ሃንን አላወቀችውም ነበር። ምክንያቱም እሱ የምታስታውሰው ሃን ከዚህኛው ቆንጅዬ ሃን ጋር ጭራሽ አይገናኙም ነበር። ፊልሙን በድጋሚ ወደ ኋላ ይመልሰናል። ኑብ ከህፃንነቷ ጀምራ ጠንካራ ሰራተኛና ቆጣቢም ናት። ነገር ግን እናቷ ያጠራቀመችውን ገንዘብ ለወንድሟ ትሰጠው ነበር። ከሷ በላይም እሱን አብልጣ ተወደው ነበር። ታን በዚህ በኩል ወላጆችን በመኪና አደጋ ገና ታዳጊ እያለ ነበር ያጣ። ሃንም በተመሳሳይ አስደሳች የልጅነት ታሪክ የለውም። ቤተሰቦቹ ሁሌ እንደተጣሉ ነበር። እናቱ ስትቆጣ ንዴቷን ልጇ ጋር ትወጣለች። ወደ አሁኑ ሲመለስም ሃን ስኩተሩን እየነዳ ሳለ በድንገት ይበላሽበታል። እንደ አጋጣሚም ናብ ቆሻሻ ለመጣል ስትወጣ ይገናኛሉ። ሃንም እንዳያት ንግግር ለመጀመር ይህን ስኩተር አንቺ በማስታወቂያ ስታስተዋውቂ ነበር፣ ግን ተመልከች የማይረባ እቃ ነው ይላታል። ናብም ተመልክተው ይኸውልህ ወንድሜ ይህ ስኩተር በቻርጀር ነው የሚሰራው፣ እናም ቻርጀሩ ስላለቀበት ነው እንጂ ምንም ብልሽት የለበትም ስትለው፣ ሃንም ከእሷ ጋር ማውራት ስለፈለገ ብቻ ይህ አንቺ ጥፋት ነው ማስታወቂያው ጋር መናገር አለብሽ ሲላት፣ ናብ ተናዳ እሺ አለቃዬ በቀጣይ እንደዛ አረጋለሁ ብላ ትሰናበተዋለች። በቀጣይ ቀን ስራ ቦታ ላይ አለቃዋ ጂን ተጋላጭ ልብሶችን እያሳያት እነዚህን ልብሶች ለብሰሽ ላይቭ ላይ እንሸጣለን ይላል። ናቡም ሆነታን በሀሳቡ አልተስማሙም ነበር። ነገር ግን ናቡ አማራጭ የለንም ብለው በአግባቡ ራሷን ሸፍነ ቀረጻ እየቀረጹ ሳለ ጂን ወደ እሷ በመቅረብ ጃኬቱን ይፈተዋል። ኑብ በሰዓቱ ብትናደድም ቀረጻው እስኪያልቅ ትታገሳለች። ታን በዚህ በኩል በጂን ድርጊት ተናደው እየሮጠ መጥቶ ያለብሳታል። ምሽት ላይም ስልኳን ስታዩ ሰዎች በሙሉ እንዴት እንደዚህ ተጋላጭ ልብስ ትለብሻለች፣ ለብር ስትይ ራሽን አዋርድሽ እያሉ የስድብ ናዳ በኮመንት ያወርዱባታል። ታንም ፎቶውን አይቶ ይናደዳል። አውቃለሁ የሰዎችን ትኩረት መሳብ እንደምትወጂ፣ ግን ይሄ በዛ ብሎ ይጽፋል። ነገር ግን ልፖስተው እያለ እያሰበ ሳለ ሳያስበው ይለቀዋል። ኑብም ተመልክተው በጣም ትናደዳለች። የተናደደችውም የሚከተላት አድናቂዋ ይህን በመጻፉ ነው። ሃንም በቀጥታ ይቅርታ አድርጊልኝ ሳላስበውን የለቀኩት ይላል። ኑብም እየተናደደች ኮመንት ያረከው አልበቃ ብሎ ነው በቀጥታ መልእክት የጻፍክልኝ ትለዋለች። ቢሆንም ግን ሃን መልእክቱን አይቶ ሳይመልስላት ይቀራል። ይህም ድርጊቱ ይበልጡን አናዳት ትደውልለታለች። ሃን ግን ላለማንሳት ቢወስንም አሁንም ሳያስበው ያነሳላታል። ኑብም እየጮኸች ይኸውልህ አንተ ሰው ቆይ ጠብቀኝ፣ አገኘሃለሁ፣ ዋጋህን አስከፍልሃለሁ እማትረባ ብላ ትዘጋዋለች። ሃንም ለበጎ ያሰበው መልሶ ራሱ ጋር ጣጣ ሊያመጣበት እንደሆነ ገብቶታል። በቀጣይ ቀን ኑብ ወንድሟን ለማግኘት ትሄዳለች። ወንድሟም ሼፍ የመሆን ብርቱ ህልም አለው። ቢሆንም ግን ችሎታው የጎለው ነበር። ትምህርት ቤት ለማስገባት ብታስብም ክፍያው ከአቅሟ በላይ ስለነበር ጓደኛዋ ታንን ገንዘብ እንዲያበድራት ትጠይቀዋለች። እሱም ይስማማል። ሃንም በደስታ ታመሰግነዋለች። በሯ ተንኳኩቶም ስትወጣ ሃንን ታገኘዋለች። አለ ጊዜው ከጓደኛው ፒት ጋር ነበር ያረፈው። ሁለቱ ደግሞ ጎረቤታሞች ናቸው። ሃንም አዲስ እቃ ይዞ ማስታወቂያሽ ላይ አይቼው ነበር፣ ነገር ግን አጠቃቀሙን ስለማላውቀው አግዥኝ ይላታል። ኑብም በቀናነት ወደ ቤቱ አስገብተው በተረጋጋ መንፈስ በቀስታ ታስረዳዋለች። ሃን ግን ካለችው አንዱንም አላዳመጣትም ነበር። ምክንያቱ ደግሞ አመጣጡ ለመረዳት ስላልነበር ነው። ኑብም አሁን የተረዳኸኝ ይመስለኛል፣ በል ደህና ሰንብት ስትለው
ሀን ምክንያት ቢፈጥንም ኑብ በሰላም ታስወጣዋለች። ሀንና ጓደኛው ለማስታወቂያ የሰራውን ስዕል እያየ በራሱ ችሎታ ይደመማል። በሌላ በኩል ኑብ እና ታን እየተዘዋወሩ ስለ ስራቸው ያወራሉ። አብረውም አሪፍ ጊዜን ያሳልፋሉ። ኑብም አብረው የተነሱትን ፎቶ እንዲሰጣት ብትጠይቀውም ታን እንደማይሆን ነግሯት ለራሱ ያስቀረዋል። ጓደኛሞቾችም አብረው ወደ አንድ ድርጅት ያቀናሉ። እንደ አጋጣሚም ያ ቢሮ የነሀን ነበር። ሁለቱም ሲተያዩ ግራ ቢጋቡም ሀን ግን አታስቢ፣ ለማስታወቂያች ጥሩ ስዕል እናቀርባለን ብሏት ይስማማሉ። ታንም በሁለቱ ቅርርብ ትንሽ የቅናት መንፈስ ያድርበታል። ይባስም ብሎ አብረው ሲያወሩ ለረጅም ጊዜ የሚተዋወቁ ይመስል ነበር። ታንም በመጨረሻ ምንድን ነው ነገሩ ትተዋወቃላችሁ እንዴ ሲል አዎ ጎረቤቴ ነው ብላ ትመልሳለች። ምሽት ላይም ወንድሟ ከዚህ በኋላ የሼፍነት ትምህርቴን አቋርጫለሁ ይላታል። ኑብም በጣም ተናዳ ምንድን ነው ያልከው? አቋርጫለሁ ስትል ሰማሁ ልበል? ይህን ህልምን ለማሳካት የማይሆን ብድር ውስጥ ገብቻለሁ፣ አንተ ግን እንደ ቀልድ አቋርጫለሁ ትላለህ። እስቲ እናታችን እናስብ ስትለው ወንድሟም አዎ እናቴ ብትኖር ትረዳኝ ነበር ሲል ኑብ በመልሱ ተናዳ ጥላው ትወጣለች። እንደ አጋጣሚም ቦታው ላይ ሀንን ታገኘዋለች። እሱም ተመልክቷት ወደ እሷ ቀርቦ ምን እንደተፈጠረ ይጠይቃታል። ኑብም እናቶች ግን ለምን ለመጨረሻ ልጃቸው ብቻ ያስባሉ ስትለው ሀንም እኔ ለዚህ መልስ የለኝም፣ ነገር ግን ልጆች ቢኖሩኝ ለመጀመሪያ ሆነ ለመጨረሻው እኩል ፍቅርን እሰጣለሁ ይላል። ኑብም ስሜቷ ተነክቶ ስታለቅስ ሀን ያጽናናታል። በቀጣይ ቀን ኑብ ስራ ላይ እያለች የአልማደኛው አለቃ አንዴ ጸጉሯን ቆይቶ ትከሻዋን እንደለመደው ይነካካል። ይህን የተመለከቱትም ታንና ሀን መናደድ ይጀምራሉ። ሀንም መኪናው ስለተበላሸ እንድትሸኘው ይጠይቃታል። ታዲያ ታን ይህን ሲመለከት በንዴት ይጦፋል። ኑብም ለሀን ስላስተዳደጓ ትነግረዋለች። እናቷ ድሮ ሁሌ የሚጣፍጥ ምግብን ትሰራላቸው እንደነበር ስትነግረው ሀንም በግርም ቴኔ እናት በፍጹም ምግብ ሰርታ አታውቅም ሲል እሷን በምላሹ የቤት ምግብ ከናፈቀ ለእኔ ንገረኝ ቆንጆ አድርጌ እሰራልሃለሁ ትለዋለች። በዛ ሰዓትም ታዲያ የሆነ ሰው በድብቅ ይቀርጻቸዋል። ኑብም እንደተለመደው ስራዋን እየሰራች ሳለ አለቃዋ ጅን መጥቶ ይኸውልሽ ኑብ የስራ ቀጠሮ አለብን እና አንቺ መምጣት አለብሽ ብሎ ወደ ተባለው ቦታ ይሄዳሉ። ነገሩ ግን ከስራ ይልቅ ስለሷ የግል ህይወት ጥየቃ ነበር። ብዙ ስለ ራሷ ማውራት የማትወደው ኑብም ይቅርታ ጠይቃ ወደ መታጠቢያ ትሄዳለች። በዚህ በኩል ሀን ኑብን ለማየት በቤቷ እያለፈ ሳለ በድብቅ የተቀረጹት ፎቶ ተለቆ ያያል። ኑብ አሁን እያሰበች ሳለ አብራት የነበረችው ሊኔ የተባለችው ሌላኛዋ ሴት መጣ ንግግራቸው እንዳልተመቸሽ አውቃለሁ እና መሄድ ከፈለግሽ ሂጂ እኔ አማት ሄደች ልልሻለሁ ብላ ተስማማሉ። ቢሆንም ግን ሊን እቅዷ ሌላ ነበር። ለጂንም እንዲህ ብላ ትነግረዋለች። ኑብ ንግግራቸው ደስ አይለኝም እናም ያስጠሉኛል ብላ ሄደች ስትለው ጂን በጣም ይናደዳል። ኑብም ከጓደኛዋ ናም ጋር ሆና ያወራሉ። ናምም አዲስ ፍቅር ሳይዘኝ አይቀርም ስሙ ሚሻ ይባላል ታዋቂ አርቲስት ነው ብላ ትነግራታለች። ይህ ሚሻ የተባለው ሰውም ሀን ነበር የሚስላቸውን ስዕሎች በራሱ ስም ሳይሆን ሚሻ በሚባል ስም ነበር የሚያስጠራቸው። ምሽት ላይም ሀን ኑብ ቤት ይሄዳል። ከዛም ከዚህ በፊት ምግብ ካማረህ እኔ እሰራልሃለሁ ብለሽ ነበር እናም ቃልሽን ጠብቂ ብሏት አብረው ምግብ ማዘጋጀት ይጀምራሉ። በስልኩም ቪዲዮ ሲቀርጻት ኑብ ግራ በመጋባት ምን ያደርግልሃል ፎቶ ስትለው ሀንም በኋላ ስትናፍቂኝ አየዋለሁ ይላል። ኑብም በመገረም ስታየው ሀን በፍጥነት ርዕስ ያስቀይራታል። ሲንቀዠቀዥም ውሃ ይደፋበታል። ጸጉሩም ወደፊት ይመጣል። በዚህ ጊዜ ኑብ መልኩን ስታየው የምታውቀው ይመስላታል። ግን ወዲያው ታን ይመጣና ነገሩን ያበላሸዋል። በቀጣይ ቀን ሀን ቢሮ ውስጥ እየሰራ ሳለ ታን ይመጣል። በመጀመሪያ ስለ ስራ በአግባቡ እያወሩ ነበር። ነገር ግን ታን ነገሩን ቀይሮ ኑብንም እንዴት እንደሚያውቃት ይጠይቀዋል። ቢሆንም ግን ሀን መልስ አልሰጠውም ነበር። ቆይቶ ምስሉ ያለበትን ቅርጽ እኔ ነኝ የምወስደው ብሎ እንደ ህፃን መጓተት ይጀምራሉ። ይህንንም ክስተት ኑብ በመገረም ታያለች። በኋላም እንዴት እናንተን የሚያክሉ ጎረምሶች በተራቃ ትጣላላችሁ እያለች ታሾፋለች። ሀንም አሸንፎ ምስሏን ቢወስደውም ታን በምላሹ ወደ ቤትሽ ላደርስሽ ብሎ እሷን ራሷን ይወስዳታል። ምሽት ላይም ሀንና ጓደኛው ፒት ቢሮቸው ውስጥ እየሰሩ ሳለ አንዱ ኃላፊ መጥቶ ለስዕሎቹ አውደሪ ዝግጅት እንዳዘጋጀና በዛውም ሰዓሊነቱን ይፋ እንዲያወጣ ጥሩ አጋጣሚ እንደሆነ ይነግረዋል። በምላሹ ሀን ግን ብዙ አልተደሰተም ነበር። ናብም ለኑብ ሚሻ የሚባሉ ድብቁ የምትወደው ሰዓሊ አውደሪ እንዳዘጋጀና ለመጀመሪያ ጊዜም ፊቱን ሊያሳይ እንደሆነ ትነግራታለች። በቀጣይ ቀን አውደሪው ጋር ለመሄድ ፒት እየተዘጋጀ ሳለ ሀን መጥቶ እሱ መሄድ እንደማይፈልግና ማንነቱንም መደበቅ እንደሚፈልግ ነግሮት ይሄዳል። ፒትም የራሱን ይሄዳል። ናምም ዝግጅቱ ጋር ታዳሚ ሰዎችን ሰዓሊው ሚሻ መቼ እንደሚመጣ ትጠይቃለች። ፒትም ለመጀመሪያ ጊዜ እንዳያት በፍቅሩ ይወድቃል። አጋጣሚውንም ተጠቅሞ ሰዓሊው ሚሻ እሱ እንደሆነ ይነግራታል። ናምም ያ የምታደንቀው ሰዓሊ ስላገኘችው ትደሰታለች። አብረውም ትንሽ ጊዜን ያሳልፋሉ። በዚህ በኩል ኑብ እናቷ ደውላላት ተጨማሪ ገንዘብ እንድትልክላት ታስጨንቃታለች። ኑብ የራሷ ችግር እያለባት እናቷ በዚህ በኩል ትደረብባታለች። አየር ለመቀበልም ከቤቷ ስትወጣ ሀን ጋር ትገናኛለች። አብረውም እየጠጡ ኑብ ምሬቷ ብሶባት ስለ ቤተሰቧና ስለ ታሪኳ ትነግረዋለች። ናም በቀጣይ ቀን ሚሻም ወይም ደግሞ ፒትን ለማግኘት ትሄዳለች። ፒት ወደ ቤት እንዳትገባ ለመከላከል ቢጥርም ሳይሳካለት ይቀራል። ሀንንም ስዕል ተመልክታ በጣም ጎበዝ ነህ እያለች እያደነቀችው ሳለ ሀን ይመጣል። ፒትን በምልክት ቶሎ እንዲሄድ ይነግረዋል። ቻቸውንም ሲገናኙ ሀን ማናት ልጅቱ እያለ ሲያፋጥጠው ፒትም እውነቱን ይነግረዋል። ያንተ ስዕል በጣም አድናቂ ነው። ግጅቱ ጋር ስንገናኝ ሚሻ ነኝ ብዬ አንተን መስዬ የቀረብኳት አውቃለሁ፣ ዋሽቻለሁ፣ ለሱም ይቅር በለኝ፣ ግን ልጅቱን በጣም ወድጃታለሁ ይለው። በዚህ በኩል ታን ጋር ለስራ ተቀጣጥሮ እሱን መጠበቅ ትጀምራለች። ሰዓትም ያልፋሉ። ታን ግን ተኝቶ ረስቶት ነበር። ስላረፈደባትም ፎቶ ተነስታ የሬስቶራንቱን ስም አያይዛ ፖስት ታደርጋለች። አሁንም የተለቀቀውን ፎቶ አይቶ ወዳለችበት ቦታ ይሄዳል። ነገር ግን አለቃዋ ጂን ቀድሞ ተገኝቶ ከምትጠጣው ወይን ጋር አደንዛዥ ዕፅ ያስጨምርበታል። እሷም እየቆየች ራሷን ስስት ጂን አጋጣሚውን ተጠቅሞ ወደ ክፍሉ ሊወስዳት ሲል ሀን መጥቶ ያድናታል። እየተፈጠረ ያለውን ነገር ስለተረዳ ቀጥታ ወደ ቤቱ ይወስዳታል። እሱም እያያት በመጨረሻ ተገናኘን፣ በአሁኑ ግን እባክሽ የትም አትሂጂ ብሎ በስሱ ይስማታል። በዛ ሰዓትም ኑብ ትነቃለች። እሱም
ደንግጦ ሊሄድ ሲል ኑብ እጁን ትይዘዋለች። እንደ ድንገትም አብሮን ታየውና ቤቢ ነህ ብላ ትጠይቀዋለች። እሱም ያለውን ነገር ነግሯት ትምህርት ቤት በሱ ምክንያት ስለለቀቀች ይቅርታ ሲጠይቃት ኑብም በአንተ ምክንያት አይደለም እኮ ብላ ወደኋላ ይመልሰናል። ኑብ ተማሪ እያለች ስዕል መሳል ጎበዝ ነበረች። ታዲያ አንዷ የክፍሏ ተማሪ በቅናት መንፈስ የሳለችውን ስዕል በሙሉ በእሳት ያያይዘዋል። ሰዓት ሲፈጠርም ሀን ቦታው ላይ ስለነበር እሳቱን ተመልክቶ ለማጥፋት ሲጣጣር ኑብ ታየዋለች። እሷም በዛ ጊዜ ትምህርት ቤት ስትለቅ እሱ ያቃጠለባት መስሏት እንደሆነ ሲያስብ እንደኖረ ይነግራታል። ኑብም በፍጹም አይደለም አንተ እንዳላቃጠልከው አውቄ ነበር፣ ነገር ግን ቤተሰቦቼ የገንዘብ ችግር ስለነበረባቸው እነሱን ለመርዳት ስራ መስራት ስለነበረብኝ ነው ያቋረጥኩ ላይ የራሷን ሀሳብ ትነግረዋለች። ይህን ሲሰማም ከአመታት የጸጸት መንፈስ ይታረቃል። አቅፏትም ያመሰግናታል። ቤቱ ሲመለስም ሀን ክፍሏ ገብታ ሲሳሳሙ የነበረውን ክስተት እያሰበች ታድራለች። ጠዋትም ኑብ ሰላም አውለኝ ብላ ወደ ስራዋ ትሄዳለች። ሆኖም ግን ያጋጠማት ተቃራኒው ነበር። ጂን ከስራዋ ያሰናብታታል። ሀንም ይህን ሲሰማ በሁለቱ መካከል ትልቅ ጠብ ይፈጠራል። አመሻሽ ላይም ፒት ሀን ኑብ እና ጓደኛዋ አብሮ ይወጣሉ። ጓደኛዋም ሰክራ ኑብ እኮ ፍቅረኛ የላትም እንደውም ለምን ከአንተ ጋር አትሆንም ብላ ለሀን ገንዘብ ሰጠው እንዲንከባከባት ትነግረዋለች። ሁለቱም ሰክረው ትንሽ ከጨፈሩ በኋላ ሀን ኑብን፣ ፒት ደግሞ ጓደኛዋን አቅፎ ይወስዷቸዋል። ቤቷ በረጋ ሆኖም ኑብ ሰክራ ታውቃለህ በጣም ቆንጆ ነው አሁን ላይ እንዲሁም በደንብ አምሮብሃል ብላ ልስመው እየተጠጋችሁ ሳለ ቅለሽሿ ደረቱ ጋር ትተኛለች። ቢሆንም ግን ሀን አልተናደደም ነበር። በቀጣይ ቀን ስራ ቦታ ላይ ታን ለአለቃው ኑብ ከወጣች በኋላ ሽያጫችን ቀንሷል፣ ደግሞ ብዙ ተመልካች የለንም እያለ ስለተፈጠረው ነገር ይነግረዋል። ታንም በቀጥታ ኑብ ጋር ሂዶ እንድትመለስ ያሳምናታል። እሷም ትስማማለች። መመለሷም ሁሉም በሚባል ሁኔታ ደስተኞች ነበሩ። ነገር ግን ሊን እሷን አልስደስታትም ነበር። እንደተጠበቀውም ኑብ ስትመለስ ሽያጫቸው መጧጧፍ ጀመረ። ሊንም ይህን ስታይ ይበልጥ ትናደዳለች። እናም በዚህ በኩል ትክክለኛ ሰዋሊው ፒት ሳይሆን ሀን እንደሆነ በቪዲዮ ተለቆ ታያለች። ፒትም እንደዋሻ ታውቃል። ለምን ይህን እንዳረገ ስትጠይቀው ፒትም ወድጄሽ ስለነበር ለመቅረብ አማራጭ የታየኝ ይህ ስለሆነ ነው ብሎ ይነግራታል። ናምም ከዚህ በኋላ እንዳያገኛት ነግረው ጥለው ትሄዳለች። ጓደኛዋ ኑብ ጋር ሂዳም ያለውን ነገር አንድ በአንድ ሳታስቀር ትነግራታለች። ኑብም ይህ ነገር የሀን እጅ እንዳለበት ገምታ ለምን ከጓደኛው ጋር ሆኖ እንዳጭበረበረ ስትጠይቀው ሀንም የቻለውን ያክል ለማብራራት ቢሞክርም ሳታዳምጠው ትሄዳለች። ቤት ስትመለስ ናምን ታገኛታለች። ናምን ከተረጋጋች በኋላ የተሰማትን ትነግራታለች። አሁን ፒት ዋሽቶኝ ይሆናል፣ እውነቱ ግን እኔም ወድጄዋለሁ፣ ፍቅሩ የውሸት አይደለም፣ እናም ይቅር ብዬዋለሁ፣ አንቺም ሀንን ማዳመጥ ነበረብሽ፣ እሱ ምንም የማያውቀው ነገር የለም ብላ ትነግራታለች። በዛ አጋጣሚ ፒት መጥቶ እሱም ያለውን ነገር ነግሯት ሀን እንዳላጠፋ ያስረዳታል። እናም ለጥፋቱ ይቅርታ ይጠይቃታል። ኑብም በመጨረሻ እንደተሳሳተች ገብቷት ይቅርታ ለመጠየቅ ትሄዳለች። ሀንም ለእናቱ ስለ ኑብ ያለውን ነገር ይነግራታል። ኑብም እንደመጣች ሰላምታን አቅርቧ ከእናቱ ጋር ወዲያው ትግባባለች። ሶስቱም አብረው አሪፍ ጊዜን ያሳልፋሉ። ምሽት ላይም ስላዳመጠችው ይቅርታ ትጠይቀዋለች። ጊዜያትም እያለፉ መቀራረብ ይጀምራሉ። ታዲያ አንድ ቀን እንደሚወዳት ነግሯት እንደምታዩት ይፈጠራል። እስካሁንም ብዙም ሳያጣጥም የድሮ ፍቅረኛው አሊስ ትመጣለች። ኑብም እየሆነ ያለው ነገር ግራ ይገባታል። አሊስንም ቤቷ ሸኝቷት ለኑብም ፍቅረኛው እንደነበረች ነገር ግን ሌላ ሰው ጋር ሂዳ አርግዛ ከዛም እንደተለያዩ ያረገዘችለት ሰውም አልፈልግሽም እንዳላት ታሪኳን ይነግራታል። ኑብም በታሪኳ ለአሊስ ታዝንላታለች። አሊስም በሌላ ቀን ራሷን ጎታ ሆስፒታል ትገባለች። ዶክተሩም ልጇ እንደወረደና ጭንቀት ውስጥ እንዳለች ትነግራቸዋለች። ኑብና ሀንም አብሯት ሆኖ ያጽናናታል። አሊስም የሀንን እጅ ይዛ ማልቀስ ትጀምራለች። ኑብም ብቻቸውን ጊዜ ለመስጠት ትወጣለች። አሊስም እያለቀሰች ይቅርታ ጠይቀው አብረው እንዲሆኑ ትጠይቀዋለች። ሀንም በዝምታ ይመልሳል። ከውጭም እንዳጋጣሚ ኑብ ታያቸዋለች። በቀጣይ ቀንም ሲገናኙ ኑብ ግንኙነታቸውን ማቋረጥ እንደምትፈልግ ነግረው ለአሊስ አንድ እድል ስጣት ትወድሃለች ስትለው ሀን ግን እኔ አንቺን ነው የምወደው መለያየት አልፈልግም ቢላትም እንደማይሆን ትነግረዋለች። ቀናትም አንድ ሁለት እያሉ እንደ ቀልድ ያልፋሉ። አሁን አሊስ ወደ ቀድሞ ጤንነቷ ተመልሳለች። ቤተሰቦቿን መጥተው ሲወስዷት ለመጨረሻ ጊዜ ለሀን ኑብን እንደምትወዳት አውቃለሁ እና ማጥበቃ የያዛት ትለዋለች። በቀጥታም ወደ ኑብ ሂዳ ለእሷም ተመሳሳይ ነገር ትነግራታለች። ሀንም ኮሌጅ እያለን ነው ማውቀው፣ ያኔም ቢሆን እኔ ራሴ ነኝ ፍቅረኛ እንዲሆን ያረኩት። በጊዜ ብዛት ግን ልቡ ውስጥ ሌላ ሴት እንዳለች አስተዋልኩ። ያቺ ሴት አንቺ ነሽ ትላታለች። እሷም ጊዜ ሳታጠፋ ወደ ሀን ትሄዳለች። ፊልሙን ቀለበት እያሰራላት ያልቃል።